ተፈልቷል አንቺ አገርም ያንጫጫ ትልቅ ችግር ነው የተፈጠረው ትልቅ ችግር ሰውየው ማይክ ነው ማይክ ልም ያለ ሌባ አይደል እንዴ 20 ሚሊዮን ብር ሰርጉ ላሽ ሊልኩ ነው ከዛስ ተስፋ አንቺን ብራንድ ደሞ ነኝ በአደባባይ ሲሰቅሉን ታውቆሽ ምንም እና ከአቡሽ ጋር ምንም አይነት ስሜት የለሽም ማለት ነው አትጠራጠር መቼም አይኖርም በርግጥ ነፃነቱና እንደ ልቡ መናገሩ ደስ ይለኛል እኮ ታዲያ እኔስ ምን አልኩ ግን በፍጹም በፍቅር አይን ላይ አልችልም ጥሩ እና አሳምነሽ እጅ አሰጠሽኝ ማለት ነው ሁሌም የኔ ቃል የመጨረሻ ስለሆነ ከማመን ውጪ ምንም ምርጫ አይኖርም ጥሩ ናውን ምን አሰብሽ ጥሩ ገንዘቡ በህጋዊ መንገድ የተገኘ ማስመሰሉንና አቡሽን አስፈራርተን የምንይዝበትን መንገድ ማመቻቸቱ ያንተ ስራ ይሆናል ለሱ ምንም ችግር የለም ይሄ ግን በቂ አይደለም አቡሽ ውልፍት እንዳይል ከኔ ጋር ህጋዊ ጋብቻ ይፈጽማል ምን ባል የሚሆነው በወረቀት ብቻ ዛሬ ሰጣችሁ ሙሉ ቀን ሰንቃችሁ ምን እንዴት ሆኖ እንደሱ የሚሆነው ቆይ ምን ማለት ነው እንዴት ሆኖ እሱ እንደዚህ ማየው እንዴ ኢብራሂም በቀን ሁለት ያህል ነበር እንደሚሰጠን ኢብራሂም እኮ ስላለው እኛ እኮ ምንም ነገር የለም ደግሞ መቼ ሊቢያ እንደምንገባ እናቅም አይደል ስለዚህ የግድ መቆጠብ አለብን አራ ስለ ጉልበታችሁ አምላክ እዚህ ጭው ያለ በረሃ ላይ በረሃብ አትግደሉ እንደዋዛ በሰው ሀገር ጥየሽ ልሄድ ከሞቀ ቤትሽ አውጥቼ ከማንከራት እዚሁ ጥየሽ ልሄድ ይሻላል ምንም ማድረግ አልችልም ምንም ማድረግ ከተሰራሽ ጀምሮ ያልታረምሽ አረም አቶ በልሆነ ያህል መልካም አባት እንዳለ ያው የትማም ተያይደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው ከዘራኝ በኋላ ከናረቢ እንዳለ ይልኛል ታዲያ ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትኖር ሸክተፍ አረብ ሀገር ስለወሰንኩ ልሰናበቱት ነው
እሻውን ምን አይነት መፍትሄ ልታመጣ ነው? እንጃ ያላቅም ግን የሆነ በቃ እንጃ የሆነ ነገር አደርጋለሁ። ወይ እሻውን የሆነ ነገር ሌላ ጣጣ ቢያመጣስ? እሱ ችግር የለውም። ይልቅ አንቺ አቶ ተስፋዬ ጋር ደወልሽላቸው? አልደወልኩለትም፣ ግን እሱ ደውሎልኝ ነበር። ነገርየው በጣም ስለጣመው ጊዜ በሚቀጥለው በደንብ ተዘጋጅቼ አብረን እንሄዳለን ሲለኝ ጊዜ እምቢ አልኩት። ምን አልሽ ካኪ? ምንም ነገር ቢሆን እንዴት እምቢ ትይዋለሽ እንዴ? እና ከዚህ ሁላ ነገር በኋላም ከዛ ሰይጣን ሰውዬ ጋር ቁማር መጫወት ያምራል? ታዲያስ እስከ መጨረሻ ተፋተኛ አይደል እንዴ? ይሄ ትልቅ እብደት ነው። እብደት አይደለም እባክሽ። ቆይ አሁን አንተ ራስ አይደለ እንዴ ገንዘቡን ይዞ ላሽ ካለ ብርሃንና አቶ ተስፋዬ አንጠልጥሎ ይሰቁናል ምናምን ስትለኝ ነበር? እሱንም አልኩሽ። እና አሁን ታዲያ በዚህ ቅስፈት ውስጥ ምን አዲስ ነገር ተገኝቶ ነው እሱ ወስደን እናስበላቸው የምትለኝ? እንወስዳቸዋለን እንጂ አናስበላቸው። እሺ እንደውም እናስበላው እሱ እኮ። እንዴት? ቆይ ገንዘባቸውን ይዘን ከሄድን በኋላ እንዴት ነው ላናስበላቸው የምንችለው? እሱን አላውቅም። ያው ሳስብ ነው ሲሆን ነው እሱን የሚገባኝ። እኔ እንደዚህ ነገር አይገባኝም። አውሮፕላኑ እንዴት ማቆም እንዳለብን ሳታውቅ ሰማይ ላይ ከወጣ በኋላ እንዴት ማቆም እንዳለብኝ እየሄድኩኝ አስብበታለሁ እንደማለት ነው። እንዴ አውሮፕላኑን ሰማይ ላይ የምናወጣው እንዴት ማሳረፍ እንደምንችል ስናውቅና እርግጠኛ ስለሆነ። ቆይ ግን ያልገባኝ እሱ ገንዘቡን ካልወሰደ ለነሱም ደግሞ ማያበዛላቸው ከሆነ የኛ ድካም ቆይ ምን አስፈለገ? አየሽ ዋናው ነገር ይሄ ነው። ድካማችን ማይክን ጉድ ለመስራት እና ደግሞ እነ ብርሃንን ከነ ብርሃን ጋር ያለን ግንኙነት በደንብ ጠበቅ ለማድረግ ገባሽ አይደል? ካኪሞች የምሬን እኮ ነው እንዴ። ያውን ሰዓት እኮ ያውን ጊዜ እኮ ምን ሆነሻል? ሁሉም ሌባ እኮ ገንዘቡን የሚጥልበት ቦታ ያጣበት ሰዓት ነው። ገባሽ አይደል? ስለዚህ እኛም የሆነ ነገር ማድረግ እንችላለን። የሆነ እኔ እንጃ። ኧረ እባክህ ጭራሽ ወስደህ ደግሞ ሌብነት ውስጥ ልታስገባኝ ትፈልጋለህ? ስንቴው ሌብነት አይደለም፣ እሺ ብልጥነት ነው፣ ስማርት መሆን ማለት ነው። እኔ እንደዚህ አይነት ብልጥነት ምንም አይገባኝ። ደግሞ አቶ ተስፋዬ ከኔ ሌላ ነገር እንደሚፈልግ ታውቃለህ አይደል? አላውቅም። በብዙ መደለያ ያታሉና መኪናም ጭምር እንደሚገዛልኝ ቃል ገብቶልኝ አብሬው እንደሆነ እየጎተጎተኝ ነው እኮ። አንቺ አይሆንም አይደል እንዴ ያልሽው? ጓደኛ እንዳለኝ ነግሬኝ ቢብዩዋል። ግን ደግሞ ለራሴ ጥቅም መሄድን ሲያቅ ጥያቄውን ድጋሚ ሊያነሳ ይችላል እኮ። እንዴ ምን ሆነሻል? አንቺማ ይሄንን በሆነ ዘዴ ታልፊዋለሽ እንጂ ይሄንን እድል አታስፈልጭኝም አይደል እንዴ? አቡሽ ግን ጤነኛ ነህ? አዎ ጤነኛ ነኝ። እንዴ አንቺ ምን ሆነሻል? እኛ በሆነ ነገር አድርገን እኮ ይሄንን እንዴ አንድ ትልቅ ህንጻ ያዝን ማለት እኮ እንዴ ስልጣን እንዳለኛ ጋር ነው ማለት እኮ ነው። አብደሻል እንዴ? ከዛ እነሱ ምንም አያመጡም፣ በቃ ምንም አያመጡም። እኔ እንደዚህ አይነት ነገር ውስጥ እጄ ማስገባት አልፈልግምሽ። ደግሞ ያቺ ማናት ያንተ ሴትዮ ብርሃንነት ምናምን አስሬ ማሬ የምትለው ነገር ስላልወደድኩ አርፈ ብትቀመጥ ነው የሚሻለው። በይ ቃቂ ያረጋጊ እንዴ። እኔ ህንጻን በሚያል ነገር መቀለድ ስለማልፈልግ ይሻለሽም ማወቅ አለብሽ። እሺ በጣም ጥሩ። ከኔ ድንጋይ ከበለጠብህ ቀጥልበት። አንተ ግን ይሄንን ነገር ደፍራ ያደረክ ቀን እኔ ከማይክ አጠገብ ተሰልፌ አዎ ድጋሚ የማይክ መጮቻ ነው ማረግሽ። ይሄንን ነው ጀማል እባክህን አንድ ብቻ ብስኩት ስጠኝ። ኧረ እባክሽ ሰጠውሽ። ለካ ላንቺ ብስኩት ሰጥቼ አለቆች እዚህ የጋላሸው ውስጥ ባናቴ እንዲተኩልኝ ፈለግሽ? ኧረ ጀማል ካዳንተ ይውላ ብስኩት ተሸክመህ ከኛ በረሃ ብንሞት። በረሃ መሞት ካልፈለግሽ ሄደሽ እነሱን ጠይቂ። እኔ ምን ትይኛለሽ እዚህ ቁጭ ብለሽ? ምን አይነት ልጅ ነሽ? እሱንማ ጠይቂ እምቢ ስላሉኝ ነው። እና እነሱ ለምነሽ እምቢ ያሉሽ ነው እኔን መተሽ እዚህ የምትነዘንጂ?
አንተ ግን ቆይ ምን ሆነ ነው ጸባይ ተቀየረው? የበፊት ጥፋቴ ተሰምቶኛል ብዬ አንገቴን በደፋ ሁልሽም እየተነሳሽ እኔ ላይ ያለ ቃል ትሆኝብኝ እየሞከርሽ ማን ነው ቆይ ያለ ቃል ለምን የሞከረው? ሁልሽም ነሻ እንዴ? ምን ነው ቀን በቀን የሚታደለንን ጋሌጣ አስተካፋፍሉ እኔን አማክራችሁኛ? ታዲያ እኮ ጠቀምን እንጂ አልጎዳንም። ደሞዜ እንዴ ሀገራችን ማንም የሚጫወትበትን ብስኩት እዚህ አንድ ፍሬ ለአንድ ሰው በቀን ስንመድብ ምን ያህል እንደሚያም አንተ ስለማታውቀው ነው። ደሞዜ ብስኩቱን እኮ ትልቅ ቦታ ያሰጠው ቦታ ነው። ጭው ያለ በረሃ ውስጥ አንድ ጠብታ ውሃ ይሄ ሁሉ ሰው የምታጋድለው ብርቅዬ ቦታ ላይ በመገኘቷ ነው። ጣና ሐይቅ ላይ ወይ ደግሞ ላንጋኖ ላይ ተገኝታ ቢሆን እንኳን ሰው ሊጋደልባት እስከመፈጠሯም ትዝ አይለው። እሺ ሁሉም ይቀር። እቺ ምስኪን ልጅ እንደዛ አንጀቷ ተጣጥፎ እንደዛ ያለቀሰች ጉልበታችን ላይ ስትለምነን አንድ ብስኩት ስትጠይቅ እኔ ሰጣት ብዬ ስፈቅድ እናንተ እምቢ አላላችሁ? እባክህ ዝም በል። የሌላን ደግነት እያወራ እኛን ለመኮንን አትሞክር። ስነ ስርዓት ኬሮሊ፣ እኔና አንቺ እንደተከባበርን ይኸውልህ ስነ ስርዓት ማድረግ ያለብህ አንተ ነህ። አይ በቃ አልፈልግም። ደግሞ እኛ ለእናንተ ብለን ነው እንጂ እንደምታስበው ነው ጨካኝ ሆነን አይደለም። ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ administration በኤምኤስ ሼርፖይንት አድሚን አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። አሜሪካ ከሚገኘው ሜርሲ ዩኒቨርሲቲ ጋር በመተባበር አክት ዩኒቨርሲቲን በአዲስ አበባ ከፍተን አገልግሎታችንን በብቃት እየሰጠን እንገኛለን። ሾላ ጉዶን ኩላ ብዬ የማይሆን ስተሰራው። የምን ጉድ? ምንድነው ያልሽው? እኔ እንጃ ነገና በአንድ ቀን ፍርስርሴ እየወጣ ነው እኮ። ንገሪኛ፣ ምንድነው ያልሽው? በዚህ ሁኔታ እንዴት ብዬ እንደምዘልቀውም አላውቅም። እኔ ጭንቅላቴ ሊፈነዳ ነው። ማልቀሱን ትተሽ ያልሽው ንገሪኝ። እሺ እነግርሃለሁ። ኩባያውን ሰበርኩት። አንድ ኩባያ ሰበርኩ ብለሽ ነው እንዴ እንደዚህ የምትሆኚው? አንድ ኩባያ እኮ አይደለም አብዬ፣ እኔ እናንተን የሰበርኩት። ምን? ትዝ ይላል ባቢን እርጉዝ ሆኜ የኔና ያንተ ፎቶ ያለበት
እድሜን ሙሉ ሳሳለት የኖርኩትን ኩባያ እሱ ተሰበረ። እሱን ኩባያ ከዚህ በኋላ ማንም እንዳይነካው ብለሽ ሳጥን ውስጥ ከቆለፍሽበት ዘመን አለፈ አይደል? ነበር። እና ታዲያ ለምን ብለሽ አውጥተሽው ተሰበረ? ስትናፍቀኝ ጊዜ እሱን እያየሁኝ ፍቅራችንን እያስታወስኩ ቢያጽናናኝ ብዬ ነበር ያወጣሁት። ምን አለበት ቢቀርብኝ? ይኸውልሽ ማማዬ፣ ባልጠጣስ ቢቀርብኝስ? በዚህ በጨለማ ብቻሽን እያለቀሽ ምንም አታመጪው ነገር ሲል አርፈሽ ተኝ። ታስታውሳለህ አይደል? ያኔ ኢትዮጵያ ውስጥ ስለማይሰራ በሌለ ገንዘብ ነበር ውጭ ሀገር ልካ ያሰራልኝ። አዎ አውቃለሁ፣ ግን አሁን ማልቀስሽ ኩባያውን ስለማይተካልሽ አርፈሽ ተኝ ያልኩሽ። ለምን እንደምሳሳለት ግን ታውቃለህ? እኔ እናንተ ይሄ ነው የሚባል የሰርግ ፎቶ ስላልነበረን ልክ እንደ ሰርግ ፎቶ ነበር ማየው። ግን ተሰበረ፣ ሰበርኩት። እሺ ታዲያው ምን ይሁን ነው የምትዩ? እኔ እንጃ አላውቅም። ግን በቃ ሁሉንም ነገር ተወውና ና። ማማዬ፣ አሁን ምንም ደስ አላለኝም። ስለዚህ በቃ ሁሉንም ነገር ባለበት ተወውና ና፣ ተመለስ። አይ ማማዬ፣ ይሄ እኮ ስራ ነው፣ ቀላል አይደለም። ዝም ብዬ ትቼው የምመለሰው ነገር አይደለም። በቃ እኔ እንደዚህ ነፍስና ስጋ የተጨንቃ ከምኖር ድንጋይ ብሸከም መርጣለሁ። ተይ እንጂ ማማዬ፣ ሰው ሲናገርሽ ስሚ እንጂ። አብዬ እየተቆጣኸኝ እኮ ነው። ታዲያ የማይሆን ነገር ስትናገሪ ምን ልልሽ ይችላል? የማይሆን ነገር አይደለም፣ ስለ እኔና ስለ አንተ ስብራት ነው እያወራ ያለሁት። እኔ እኮ ማማዬ ሳይገባኝ ቀርቶ እኮ አይደለም። ደግሞ አይሆንም ያልኩሽ እኮ ይሄን ስራ አቁም የሚለውን አባባል። እሺ ታዲያ እሱስ ቢሆን ለምንድን ነው የማይሆነው? የማይሆነውማ ይኸውልሽ፣ እኔን አምነውኝ ብዙ ገንዘባቸውን ያፈሰሱ ፓርትነሮቼ አብረው ይስላል። እሺ እኔስ ልምጣ? ቆይ እነሱ ምን ላርጋቸው? ንገሪ፣ ምን ላርጋቸው? እባክሽ ማማዬ ተረጋግተሽ ማልቀስሽን አቁም። ከዚህ በኋላ እኔ ከሀገር የሚያወጣ ስራ አልሰራም። በወጣ እንኳን አንቺ ልጅሽ ነው የምወጣው። እሺ እሺ፣ በቃ ተወዋለሁ። እውነት? አብይ ሙት? አብይ ሙት ትቼዋለሁ። እና አሁን ገብተሽ ተረጋግተሽ ትተኛለሽ? እንቅልፍ ከወሰደኝ እሺ። እኔ በጠዋት እደውልልሻለሁ። እሺ? መደወል ብቻ አይደለም፣ የተሻለውን ኩባያ አሰርችልሽ እመጣለሁ። እሺ፣ ግን እባክህን ተጠንቀቅ። እሺ፣ እጠነቀቃለሁ። ደህና እደር። እሺ፣ ደህና እደር። ምን ነው? ምን ሆንሽብኝ? እኔና ምንም አላውቅም። በጣም እርቦኛል። እኔን ይራበኝ። እኔ አፈር ልብላልሽ። አንተ ለምን አፈር ትበላለህ? ጠላት አፈር ይላል። እንደዚህ በራ ክልትው ብለሽ ከማይ እኔ 10 ጊዜ አፈር ቢበላ ይችላል። ዛሬ ግን ምን እንደሆንኩ አቅም በጣም አጥሮኛል። ቆይ ብስኩትሽን በልተሽ ጨርሰሽው ነው ወይስ? ንፋስ ወሰደው። ይሄ ሸይጣን የሆነ ንፋስ ለነገሩ ቀን እኔንም ወስዶኛል ነበር። ግድ የለም እኔ እሰጥሻለሁ። እረፍ። ዝም በይ፣ ልቀቂኝ። ለምን ፍቅሬ? እና ሰፋ በጣም አምሯል። እንደዚህ ሆኜ ራሱ ጠይቂያቸው ቅድም ከልክለውኛል። ታያቸው እነዚህ ችጋራሞች
እንኪ እኔ የነሱን አይደለም ደግሞ የሚሰጥሽ ቀን ከራሴ ላይ አስቀርጭ ያስቀመጥኩልሽ ነው። ውሸትን ነው እኔ እንድበላ ብለና እኔ በእውነት ያደግኩ ሰው ውሸት የሚባል ነገር አላውቅም። ለኔ ከልክሎኝ ለሷ ሊሰጣት ባልሆነ ብቻ ድብልቅልቁ ነው የሚወጣው ዛሬ። እሺ ከዛስ? ይሄ ይገርምሻል እንዴ? ይኸውልሽ ሊቢያ ውስጥ ከላሽ ላይ ላስቲክ እያቀለጡ በማሰቃየት ቤተሰቦችሽ ላንቺ ገንዘብ እንዲልኩ ከሚያደርጉ ሰዎች መካከል ራሱ ኢትዮጵያውያን አሉ። እንዴ በምን በኩል ነው ገንዘብ የሚልኩላቸው? እዛ የሚቀበሏቸው ሰዎች አሏቸው። የምርሽን ነው ማለት? ሰዎች ብቻ አንቺ ራስሽ በእጅ ሄደሽ ገንዘባቸውን ገቢ የምታደርጊበት የባንክ አካውንት ነው። ቢስሚላህ ወይኔ ማዚ ወላሂ ሐራም እኮ ሰዎች መስሎሽ ነው አይደል? እናንተ በጥራቆች ደግሞ ሲዝም የማይመለከትሽን ያላከከሽን ታከያለሽ። እንዴ ምን አገባ አንተ የራስን ጨዋታ ትጫወት ነው? አርያ ጋሌጣን ነገር እዛው ዝም በይ። ደግሞ እንደው አባከነኝ ደግሞ አንዲት ደረቅ ብስኩት እንደዚህ ታፋጀን ነገረ እኮ ደሞዜ አንዲት ጋሌጣ ሳይሆን የሚያባላን የተገኘበት ቦታ ነው ብርቅ ያደረገው። ይሄኔ እኮ ሊቢያ ልንገባ አንድ ቀን ይሆናል የቀረ። አንድ ቀን አይደለም 10 ቀን ነው የቀረን። ምን? አዎ ደሞዜ 10 ቀን ነው የቀረን። እሱም ደግሞ በደንብ ከተጓዘ። ቆይ እናንተ ይሄን በምን አወቃችሁ? እኛ አይደለም ባክ ያወቅ ነው። ማዚን የሚያውቋት ሰዎች አግኝተው ነው ይሄን ነገሯት። ወይኔ ደሞዜ መሸሽ እዚህ ጭው ያለ በራ ውስጥ አለቀልና። የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። كله تمام؟ تمام. كويس. ياز طبيعي انت باكر. تشيرز. طبيعي. No. Abi, ice, please. We just have a good time. No. Come on. Yes, get it. Yes. Cheers. All right. No. Abi. Terso. Kapanat. Correct. Terso. Thank you. This is good. Let's have a good time. አመሰግናለሁ። አሃ በጣም ሶሪ ካበሳጮሽ በጣም ይቅርታ። በጣም አላበሳጨኝም፣ እንደውም ደስ ነው ያለኝ በእውነት። ዋው ይኸውልሽ ሌላ ነገር እንዳይመስልሽ፣ ብዙ ጊዜ ህይወቴን ያሳለፍኩት የፋሽን ኢንዱስትሪ ስለሆነ እንደዛ እንዳታስቢ። ወጣ ያለ ነገር በጣም ደስ ነው የሚለኝ። ሌላ ነገር ቢሆን ታዲያ ምን ችግር አለው? ወንድ አይደለ እንዴ? እንደሱ ማሰቢያ አይደለም። እኔ በጣም የምወዳት ቆንጆ ሚስትና 2 ልጆች አሉኝ።
ከሆነ እድለኛ ነች ማለት ነው። ኖ ኖ ኖ ኖ ኖ ኖ እሷ አይደለችም እድለኛ። እኔ በጣም እድለኛ ነኝ። በጣም እንጠጣ እስኪ በእናትሽ ነይ እስኪ እንጠጣ። እሺ አቤት ነው ንፋስ ትወስዳለህ በዛው ንፋስ ነገር ነው ማለት ነው። ቷች ለሰው ደካክሰናል። እባክህ ወደ መኝታችን ዝም ሪላክስ። እኛ ዊ ሄር ዶንት ወሪ እኛ በጣም ጥሩ ነው ያለው። ዱባይን እንዴት አያት? በጣም ነጸብራቅ የሆነች ወርቅ ሀገር ነች በእውነት። አዎ ይኸውልህ በ40 ዓመት እንደዚህ መሆኗ በጣም አስገራሚ ነው። ደስ የሚል ነገር ነው። በዚህ በአጭር ጊዜ ውስጥ ትልቅ ለውጥ ነው ያመጡት። በጣም ይሄ ነው በቃ ለሀገር መልፋት ይሄ ነው ደስ የሚል። የ3000 ዘመን እንቅልፍ እያስታወሱ ከመበጥበጥ ጠጥቶ መገበጥ ነው የሚሻለው። ቶሚ ዝም ብለን እንጠጣ። ምንድን ነው? ቆይ ፋሲል ያስደነሰሽ ዳንስ ልክ እንዳልሆነ ልትነግሪኝ? አረረረረ እሱ አይደለም አቤ፣ ከሱ የበለጠ በጣም ትልቅ ችግር ተፈጥሯል። የምን ችግር? ፋሲል እዚህ ዱባይ ከደረሰን ጀምሮ የፍቅር ጓደኛዬ ካልሆንሽ እያለ እያስገደደኝ ነው። ዋት? እውነት? ምን ማለት ነው? ይህንን ካላደረግኩ ደግሞ በስራችን ላይ ትልቅ ነገር እንደሚያደርግ እያስፈራራኝ ነው። እኔ ፋሲልን እስከማውቀው ድረስ በጣም ጥሩ ሰው ነው። ለዚህ ነው አረፍ እያልኩት እንደዛ የሚያስጠላ ዳንስ ያስደንሰኝ ነበር። እና እኔማ በቃ ሲጨንቀኝና የምለው ነገር ግራ ሲገባኝ ያንተ ፍቅረኛ እንደሆንኩ ነገርኩት። ኖ ያው በጭራሽ ያው እንደ ነገር በጭራሽ ድፍረት ቢኖርሽ ነው እንደዚህ ድፍረት ነው። ይሄ በጣም ድፍረት ነው። ይሄ ሰውዬ የእኔን ቤተሰብ ይኑረኝ አይኑረኝ በምታውቅ እሱን እንኳን ሀሳብ አይግባ። ስለአንተ ቤተሰብ ምንም የሚያውቀው በጭራሽ የኔ እናት ነገርኩሽ። እኔ በዚህ ጉዳይ በጭራሽ ምስማማ ሰው አይደለሁም። አብይ እንዴ! እና በማላውቀው ሀገር ሜዳ ላይ ለጅብ ጥላይ ልትሄድ ነው ማለት ነው? ከሞቀ ቤት ያውሱ ምን አይነት የሚዘገንን ነገር ነው የምታወራው? እንደ አብይ እኔ ግራ ገባኛ። ታዲያ እሺ ምንድን ነው ማድረግ ያለብኝ? እንዴ ምን አይነት እድል ነው ያለኝ? ወይ ምን አይነት ጠማማ የሆነ እድል ነው ያለኝ? ለምንድን ነው መንገዴ ላይ ሁሉ ጊዜ እንቅፋት የማይጠፋው? ቀንዱ በእናትሽ በቃ ሰው ሀገር ላይ አታልቅሽ። በቃ እሺ አታልቅሽ። እሺ በቃ ላልቅስ። እሺ አሁን ስንገባ ይጠይቀኛል። እሺ ምን ብዬ ነው የምመልስለት? ምን እንደለው ነው እሺ የምትፈልገው? አብይ ምን አባቴ ላድርግ? በቃ እሺ በቃ እሺ። በእውነት ማለት እኔ እናንተ እንደ ፍቅረኛ ነው አክት የምናደርገው ማለት ነው ከዚህ በኋላ? እሺ አሁንስ ስንቃችን እንዳገኘ ነው ማባከን አለብን ትላለህ? አሁንማ በምን አፍ ያወራለሁ? ደግሞ አሁን ያለን ስንቅ የሆነ ታምር ካልተፈጠረ በቀር ለቀሩት ቀናት በቂ አይደለም። ቢሆንም ግን ተጨማሪ ምግብ ነው እንጂ መፈለግ ያለብን ገና ለገና እጃችን ላይ ያለው አለቀ ብለን የዕለት ቀለባችን መቀነስ ያለብን አይመስልም። እሺ አሁን ቆይ ልጆቹ ምን ብለን ነው የምናሳምናቸው? አይ ለዚህ ነው ጠንከር ያለ እርምጃ መወሰድ አለበት የሚል ማንም ሲሆን ማን እኛንም ጨምሮ የሰውን ስንቅ የሚያባክስ ሰው አይሆን ቅጣት ነው መቀጣት ያለበት። በዚህ ደግሞ ሁላችንም መስማማት አለብን። ድብን አድርጎ ነው የሚያስማማን። ስለዚህ ተጨማሪ ስንቅ እንድናገኝ ሁላችንም ወደ አምላካችን መጸለይ ነው።
እንኪ ደሞ ሚኔ ደብቄ የሚሰጥሽ ቅድም ኢራኤል ጠይቃኝ እምብዬ ስላልኳት እንዳትጣላኝ ብዬ ነው። እንኪ ጭራሽ ችግር ውስጥ እንደምትገባ እያወቅህ ነው የምትሰጠኝ። አልፈልግም። ይኸው ፍቅር አደጋ የሚፈጠረው እምቢ ያልሽኝ እንደሆነ እምብዬው ካልሽኝ ደግሞ እንዳለ ላስቲክ ውስጥ ያለው ብስኩት አውጥቼ እዚያ አሸዋ ላይ ነው የሚበትነው። አይሆንም ጀማል፣ አልፈልግም። እንኪ ተቀበይኝ ብዬሻለሁ። Hitta muta moji waranya. Pi. ምንድነው እየተፈጠረ ያለው? ምን ተፈጠረ? ምን ተፈጠረ ትለኛለህ እንዴ? ሀገራችን ጥለን የመጣነውን የዘመድ አሰራር እዚህ ድረስ ተከትሎ መጣ። ቆይ ልጁ ተረጋጊ። ምንድነው እንሹ? ለምን አትነግሪና? ምንድነው እሱ መረጋጋው? ቆይ እኛ የእንጀራ ልጆች ነን እንዴ? ቆይ ማን ነው የእንጀራ ልጆች ናቸው ያለው? እንዴ ጀማል ነው ወይ? ሰው ጥራ ቢሉት ራሱ መጣሉ። አሁን ጀማል በምን አቅሙ ነው አንቺን የእንጀራ ልጅ የሚያደርግሽ? ይሁን ይቀሙሉ ስለምን የነበረውን ብስኩት አይደል እንዴ ካልኩልኝ ለፍቅር የሰጣት? አዎ ደብቆ ሲሰጣት ባይኔ በበራቱ ነው ያየሁት። እንደዛ እንጀራ ቤት ይጠራ ይምጣ። ሰውየው የምትለው ነገር አለ ወይስ የለም? ምንም የምናገረው ነገር የለም። ቆይ ምንድነው ለአንድ ብስኩት እንደዚህ የሚጨቀጭቁት? አንቺ አይመለከትሽም እዚህ ውስጥ። አንድ ብስኩት ብቻ ደግሞ አይደለም። ቆይ ምን ማለት ነው? ምንም ያደረኩት ነገር የለም ማለት? እሱን ለእናንተ የመናገር ግዴታ የለብኝም። የምትሰሙ ከሆነ ግን ምንም አይነት ጥፋት እንዳልሰራው ደጋግሜ ነግራችኋለሁ። ባካ አሁን እሱን አልተባልክ። ብስኩቱን ለፍቅር ሰጥተሃታል ወይስ አልሰጠሃት? ሰጥቻታለሁ። ምን? አንተ የተሰጠህን አደራ አንዲት ብታጎል ከባድ ቅጣት እንደሚጠብቅ ተነግሯል አልተነገረ? ደሞዝ እና የእውነት አንተ እሱ ልትቀጣው? ድብና ማንንም ሰው ጫፉን አይነካው። ይዘርባያች አይመለከት አርግና መልስልኛ። ጠብቀሃል አይጠብቅህ? በእናትህ እኔ ፍቅር ካሁን በኋላ እንደዚህ እንዳትለኝ። እኔ እድሜ ሙሉ የታሰርኩ ሰው ነኝ። እሺ ግን ከዚህ በላይ መለፍጠር እንዴ? አቢ ሰትሬ እኮ አይደለም የተሞላቀቅኩት እኮ። ደግሞ አንተ ላይ የመሞላቀቅ ሙሉ መብት አለ አይደል እንዴ? እንዴት ደስ እንዳለሽ ተሞላቀቅ። ግን አንተ አርፈሽ ቁጭ በይ የምትለኝ ከሆነ ቁጭ እላለሁ።
ደስ እንዳለሽ ተደስ እኮ እንደሱ ትስቶሚ እዚህ ያሳለፍክ ነው ያ ብንገባ ይሻላል። ወደ መኝታችን ተውባክ እንደውም ፋሲሌ ቆንጆ ቆንጆ ፎቶ ታነሳናለህ። ጥሩ ማስታወሻ ነው። ማስታወሻ ኖ ቆንጆ ማስታወሻ። አዎ የኔ ፍቅር ታሞሪት ይሄድ ፋሲል ይህ መጠጣት ያስፈልጋል። ይሻላል። ኦኬ ቆይ one more time እንደሱ አየከው እንዴ አዴት ነው